የዛሬ ፀጉር ማስክ ይለያል። ለፀጉር እድገት ፀጉራችሁ አላድግ ላላችሁ፣ ለሚሰባበርባችሁና በተለይ ለሚረግፍባችሁ፣ ከግንባራችሁ ለሸሸ ፀጉር ይህንን የፀጉር ማስክ ሰርታችሁ ተጠቀሙ። ሽበት ለሚያስቸግራችሁ ምርጥ የፀጉር ማስክ ሰርቻለሁ። እናንተም ሰርታችሁ መጠቀም ትችላላችሁ። ሰላም የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛ። እንዴት የዛሬው ማስክ አትጠይቁኝ፣ የምር እንዴት እንደሚያምር ራሱ። እንዲሁም ደግሞ ስንቶቻችሁ ናችሁ ቡና ለፀጉራችሁ ብዙ ጊዜ ተጠቅማችሁ ምርጥ ለውጥ ያገኛችሁበት እና ቡና ቢያንስ ፀጉራችንን እንዴት እንደሚያሳምርልን እንዴት እንደሚያብረቀርቅልን የፀጉራችንን ከለር አትጠይቁኝ። ሰርታችሁት ሞክሩት። በመጀመሪያ 2 ማንኪያ ቡና ተጠቅሜያለሁ። የሀበሻ ቡና ተጠቅሜያለሁ። እናንተ ያላችሁን መጠቀም ትችላላችሁ። ነስካፌ ካላችሁ ነስካፌ። ከዛ በኋላ እዚህ ጋር ሽንኩርት እንጠቀማለን። 1 ሽንኩርት እጠቀማለሁ። በነገራችን ላይ ቤት ውስጥ 2 ከሆናችሁ 3 ከሆናችሁ በዛ አድርጋችሁ በአንድ ጊዜ መስራት ትችላላችሁ። እኔ ግን አንድ ለራሴ ስለሆነ የምሰራው በዛ አርጌ አልሰራውም ማለት ነው። ከዛ በኋላ የተጠቀምኩት ዝንጅብልን የተጠቀምኩት። እነዚህ ማስኮች እንደዚህ አድርገን በምንጠቀም ሰዓት ፀጉራችን ለሚነቃቀልብን በተለይ ከግንባራችሁ ለሸሸ ፀጉር በእርግጠኝነት ይመልስላችኋል። ሳታቋርጡ ብትጠቀሙት ማለት ነው። ችግራችን ያው አንድ ጊዜ ሞክራችሁ ስለምትተዉት በዛም ነው ፀጉር የማያድገውና ፀጉራችሁን የሚነቃቀለው ማለት ነው። እና ከዛ በኋላ እዚህ ጋር ፈቅፍቄዋለሁ። ከፈቀፈቅኩ በኋላ ቡናው አንድ ላይ ጥጄዋለሁ። እዚህ ጋር ውሃ ጨምሬ ነበር። ኤዲት ሳረግ እንግዲህ ውሃው ስጨምር አላሳያችሁም እና 2 ማንኪያ 2 ብርጭቆ ውሃ ጨምሬያለሁ። እናንተ አብዝታችሁ መጨመር ትችላላችሁ። እዚህ ጋር የውሃው መጠንና የምትጨምሩበት ግብአት መጠን ነው እንጂ በዛ አድርጋችሁ መስራት ትችላላችሁ። ከዛ በኋላ የፈቀፈኩትን አንድ ላይ ጨምሬ እዚህ ጋር አንድ ላይ እናፈለዋለን። በነገራችን ላይ ሽታው እንዴት ደስ እንደሚል ብዙዎቻችሁ አሁን የሽንኩርቱ ሽታ አሳስቧችኋል። እንዳያሳስባችሁ የሽንኩርቱ ሽታ ድርግም አድርጎ ነው የሚያጠፋው ቡናውም። በዛም ልክ ግን እኔ የሽንኩርት ቅባት ስለምጠቀም ሻምፑ ሰርቼለታለሁ እና ምርጥ ሻምፑ ሰርቼ ተጠቅሜያለሁ። በእርግጠኝነት ይጠቅማችኋል። እንግዲህ ሰሞኑ ቪዲዮ ፖስት አላረኩላችሁም እና አልተመቸኝም ስለነበር ነው። የተሰራ ቪዲዮ ነው ግን አልተመቸኝም ነበር። ለማንኛውም ለቻናል አዲስ የሆናችሁ ቤተሰብ እየሆናችሁ አበረታቱኝ። በጣም 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 75% የምትሆኑ ቤተሰቦቼ ቤተሰብ ሳታረጉኝ ነው ቻና ቪዲዮ የምታዩልኝ። ስለዚህ ቤተሰብ አድርጉኝ፣ አበረታቱኝ። እኔ እህታችሁ ነኝና ከዛ በኋላ አንድ ላይ ካፈላም በኋላ እዚህ ጋር የጨመርኩት 1 የሾርባ ማንኪያ የሚሆን ጥቁር አዝሙድ ጨምሬያለሁ። ጥቁር አዝሙድ ሽበትን ለማጥፋት ለማጥቆር ይረዳናል። በእርግጠኝነት ጥቁር አዝሙድ የሁል ጊዜ ግብአታችሁ ሲሆን ሽበት ይጠቁራል፣ ይጠፋል። ቢያንስ በየጊዜው ስትጠቀሙ በጭራሽ ፀጉራችሁ ላይ ነጭ ፀጉር አታዩም። ስለዚህ እንደዚህ እየሰራችሁ መጠቀም ትችላላችሁ ማለት ነው። ከዛ በኋላ ካፈላሁት በኋላ እንግዲህ ውሃውን በዚህ መንገድ እናጠለዋለን። ካደረ በኋላ ነው። በዚህ አጋጣሚ አሳድሬው ነበር እየሰራው ልጆች ስላልሰጡኝ አሳድሬው ስለነበር ካደረ በኋላ ይሄንን ይመስላል። ከዛ የተጠቀምኩት እኔ 2 ማንኪያ የሚሆን እናንተ የበቆሎ ዱቄት መጠቀም ትችላላችሁ፣ ወይም ደግሞ ኒሻ ማለት ነው። እኔ የተጠቀምኩት የሩዝ ዱቄት ነው። እዚህ ጋር ትንሽ ቀጠን ብሎብኛል። በነገራችን ላይ አልቆብኝ ስለነበር ያለኝ ሩዝ ነው የተጠቀምኩት። ስለዚህ እናንተ በነገራችን ላይ አንድ ላይ ሩዝም መቀቀል ትችላላችሁ። 2 ማንኪያ ሩዝ አድርጋችሁ ስትቀቅሉ ሩዝ በጣም ነው የሚበዛው። ስለዚህ አንድ ላይ መስራት ትችላላችሁ ማለት ነው። ኒሻ ከሌላችሁ ወይም ደግሞ የተፈጨ ዱቄት ከሌላችሁ ከዛ አንድ ላይ እናዋህደዋለን። እዚህ ጋር አንድ ላይ አዋህጄ በደንብ ካዋሃዳችሁ በኋላ ድስት ላይ እናደርገውና እሳት ላይ ለ3 ደቂቃ ብቻ እናደርገዋለን። ወዲያውኑ ነው ክሬም ይሆንልን በዚህ አጋጣሚና ወዲያውኑ ክሬም ይሆናል። እዚህ ጋር ክሬም ሲሆንባችሁ መካከለኛ ሲሆን ብታወጡት በጣም አሪፍ ነው። አንደኛ ፀጉራችሁ ስትቀቡ ዘልቆ ወደ ውስጥ የመግባት ኃይል አለውና ጠንከር ሲል ደግሞ ሲወፍር ወፍሩ ካወጣችሁ ደግሞ ማለት ነው በባህሪው ሩዝ ውፍር ነው የሚለው ስለሚወፍር ካወጣችሁ በኋላ ስለሚወፍር ስታወጡት ለላርጋችሁ ብታወጡ በጣም አሪፍ ነው። እዚህ ጋር እንግዲህ አረፋ እያወጣ ነበር ግን ትንሽ እንደነገርኳችሁ አንሶኝ ነበር። ግን ቢሆንም ደግሞ አበቃቅቼው ትቼው ከ1 ሰዓት በኋላ ራሱ እርግት ብሎ ነው እኔ ራሱ እየተጠቀምኩት። በጣም ትወዱታላችሁ። ፀጉራችሁ እንዴት እንደሚያለሰልሰው የምር በአንድ ጊዜ ነው ፀጉሬን በቃ ልስልስ ያደረገው። ቪዲዮውን እስከ መጨረሻ አይታችሁት በእርግጠኝነት ትወዱታላችሁ። በስተመጨረሻ ይህንን ይመስላል ክሬሙ እንዴት እንደሚያምርና በጣም የሚያምር ምርጥ ክሬም ሰጥቶናል። ሽበትን ያጠፋላችኋል፣ ፀጉራችሁን ያሳድግላችኋል። ከግንባር የሸሸው
የሚነቀል በተለይ አራስ ለሆናችሁ የሆናችሁ እንደኔ እንዲሁም ደግሞ የምታጠቡ እናቶች ሆርሞናችን ስለሚቀያየር በጣም ነው ጸጉራችን የሚነቃቀለው። እውነት ለመናገር የሆነ ጊዜ እኔ እንደዚህ የጸጉር ማስኮች እየሰራው በጣም ተማርሬ ነበር እየተነቀለብኝ በልጆቼ እጅ ላይ እየተጠመጠመ ጸጉሩና በጣም ተናድጄ ነበር። ግን ደግሞ ያው ብዙ ጊዜ ቪዲዮ መስራት አልተመቸኝም ነበር፣ ማስክም መስራት አልተመቸኝም፣ ትቼ ነበር የሆነ ሰሞን እንዳያችሁና በዛ የተነሳ ራሱ በጣም ነበር የሚነቀለው። ግን እግዚአብሔር ይመስገን አሁን በቃ መነቃቀሉ አቁመዋል። 100% የኔ ጸጉር መነቃቀል አቁመዋል። ምክንያቱም እነዚህ ማስኮች በጣም ነው የጠቀሙኝ። እንደዚህ እየሰራችሁ መጠቀም ትችላላችሁ። እንግዲህ ጸጉር ይሄንን ይመስላል። ከዛ በኋላ ጸጉራችሁ ላይ ተቀብታችሁ ቢያንስ ለ2 ሰዓት አክል ማቆየት። ጸጉራችሁ ግን ስትቀቡ በደንብ ማሳጅ ማድረግ አለባችሁ። በተለይ ሽበት ላለባችሁ ለሽበት የሚጠቅማችሁ እንደዚህ ለተወሰነ ወይ ለ3 ሰዓት ለ2 ሰዓት ተቀብታችሁ ማቆየታችሁን እንዳትዘነጉ። ለምን በተቀመጠ ቁጥር አንደኛ ጸጉራችን እየጠቆረና ከለሩ እያማረበት ይመጣል። ለምሳሌ 30 ደቂቃም 1 ሰዓትም መጠቀም ትችላላችሁ። ግን በተለይ ሽበት ላለባችሁ ማለት ነው በተቀመጠ ቁጥር ጸጉራችሁ ላይ በተቀመጠ ቁጥር ከለሩ የጸጉራችሁ ከለር እያማረና ውብ እየሆነ ይመጣል። ጸጉራችሁ ስትቀቡ ደግሞ መሳጅ ማድረጋችሁን እንዳትረሱ። ምክንያቱም ወደ ውስጥ የምትቀቡት ነገር ወደ ውስጥ እንዲገባ ማለት ነውና በጣም እንደምትወዱት ተስፋ አደርጋለሁኝ። እርግጠኛ ነኝ በጣም ብዙዎቻችሁ እንደዚህ አይነት ማስኮች እየወደዳችሁት ነውና በዚህ አጋጣሚ ትላንትና ሞኔታይዜሽን ሆኛለሁ። በጣም አመሰግናለሁ። 75,000 ሰዓት ላደረሳችሁኝ፣ በአንድ ወር ውስጥ ሞኔታይዜሽን እንድሆን ለረዳችሁኝ ቤተሰብ በሙሉ ምስጋናዬ ከልብ ነው። ሌላ ቪዲዮ የምሰራላችሁ ቪዲዮ ካለ ኮመንት ስር አስቀምጡልኝ። በተቻለኝ አቅም ለመስራት እሞክራለሁ። በተለይ ጸጉራችሁ ለሚነቃቀል ጸጉራችሁ ለሚሰባበርና ከግንባር ለሚሸሽባችሁ እንደዚህ አይነት ማስኮች እንዲሁም ደግሞ ቅባቶችን እየቀላቀላችሁ ሰርታችሁ መጠቀም ትችላላችሁ። ጸጉር ይለወጣል። የምር የኔ ጸጉር የበፊት ቪዲዮ በዚህ ቻናል የበፊት ጸጉሬን አይታችሁት አታውቁም። ግን አመጣላችኋለሁ ዳውንሎድ አድርጌ በሌላ ቻናል አመጣና አሳያችኋለሁ። በፊትና አሁን ጸጉሬ ያለበት ሁኔታ ብታዩ ትገረማላችሁ። በሌላ ቪዲዮ እንገናኛለን። መልካም ቆይታ ይሁንላችሁ። ባይ ባይ።